ያለኝ እርጉዝ እንደሆን ከተረጋገጠ ማድረግ ያለብን ግዴታን ታደርጋለህ ምናምን አይነት ወሬ እያወራች ነበረ። ከኔ ጋር የመሆን ግዴታ አለብህ ከዚህ በኋላ ምናምን እያለች ነበርና እንደዛ አደርጋለሁ ብዬ አላስብም። ላይክ የፈለገ ሴት ብትሆን የፈለገ በሆዷ ልጅ ቢኖር ያን ነገር አክሴፕት የማድረጉ ፍላጎት የለኝም። ቅመሜ ግን በእኔ ተስፋ ቆርጣለች። እንደዚህ እኔ ላይ ከልቧ ምናምን ስትሆንብኝ በቃ እኔ እንጃ። በተለይ ይሄን ፊት ነው ያላቀውም ይጨንቃል በጣም የሀይሚ ፊትና በዛ ላይ ህመማውም አለ ምናምን ብቻ በጣም ነው እሷ ራሱ እያሳዘነችኝ ያለችው። በመሀል ሆኜ በጣም እየሰቃየሁ ነው እኔምና ብቻ በደህና እንደጠራችኝ ተስፋ አደርጋለሁ። ሁሉም ነገር ለሰላም እንደሆነ ተስፋ አደርጋለሁ። ፈጣሪ ያውቃል። እንዳልኳችሁ በእናታችሁ ጸልዩልኝ እሺ፣ በጣም ጸልዩልኝ እባካችሁ። የዚህ ሁሉ ነገር ማብቂያ ቅርብ እንዲሆን ጸልዩልኝ። እኔ እንደዚህ አይነት ስቃይ ውስጥ መግባት አልፈልግም፣ አልችልም፣ ይከብደኛልም። በቃ ልጅ የሆነ ተራ ነገር አይደለም፣ በጣም ትልቅ ነገር ነው፣ በጣም ከባድ ነገር ነው። የሆነ እንደ በፊቱ እየተሳደብኩ እየተጫጫኩ ምናምን መምጣት በቃ አልችልም። በቃ እኔ እንጃ በጣም ነው ክብድ ያለኝ በጣም ከምታስቡት በላይ ነው የከበደኝ በእውነት። እና እባካችሁን በቃ እናንተ እኔን በጸሎት አግዙኝ ብቻ በጸሎት በቃ እንዳትረሱኝ እባካችሁን በጸሎታችሁ ምናምን አስቡ። የሆነ በቃ ይሁን ብዬ የምገባበት ነገር አይደለም፣ ቀላል ነገር አይደለም። ልጅ እኔ እንጃ እኔ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላቅም። የዛን ቀን እንደተፈጠረ እኔ አላቅም፣ ምንም ማስታውሰው ነገር የለኝም። እኔ ደግሞ የሆነ 100% ልጅ እኔ አይደለም ብዬ ኮንፊደንስም ኖሮኝ ምናምን ያወራሁትኝ በራሴ ስለምተማመን ነው። ምንም እርግጠኛ ሆንኩበት ነገር የለም ምንም። በቃ ምርመራ እስኪደረግ ድረስ ትንሽ ተስፋ ነበረኝ። ሆዷ ገፍቷል ግን እስቲ ይሁን በሚለው ብቻ ትንሽ ተስፋ ነበረኝ። ሰው አይደለም ሰበቦችን እየፈለኩ ነበር። በቃ እውነት አይደለም የሚያስብለኝ ሰበቦችን ሁሉ እየፈለኩኝ ነበር። ግን ምርመራ ይበል ተስፋ አስቆረጠኝ በእውነት በጣም በቃ እኔ እንጃ። እኔ አላቅም። እኔ ህይወት ላይ እንደዚህ አይነት ነገር በተአምር ይመጣል ብዬ አስቤ አላቅም ነበር በተአምር። ብቻ እስኪ ቅመሜ ጋር እንሂድና እሺ ብለህ ተቀበል። እሷ ጋር ሳድግ ብትባልስ እንዴት ነው ማንዲ የሚባል እንደዚህ የሚባል እንዴት እንደዛ ይባላል? እኔ ምን አውቄ? ኧረ ጉዴ! እንደዚህ አይነት እንዴት እንዳሰብሽው ራሱ አላውቅም። ብቻ ተረጋጊ። አንቺ ምንም የሚያሰጋሽም የሚያስፈራሽም ነገር የለም። እኔ አንቺን አልለይሽም። ሞት ይመጣል እንጂ እኔ አልለይሽም። እኔ አልለይሽም። አሁን በዛው እንዳታስቢ አንቺ እንዴ። የትኛውም ህግ እኮ አብራት ኑር አብራት ምናምን የሚል ህግ የለም እኮ። ፍላጎቴ ህፃኗ ስላለች ሜቢ ለሷ ሲባል አብራችሁ የሚባል ፍርድ ቢፈረድስ? እንደዛ አትፍሪ፣ እንደዛ እንዳፈሪ እግዚአብሔርን አንድ ምንም አይፈጠርም። እንዲህ የሚባል ነገር የለም። እኛ የምንፈልገው እሺ በቃ እኔ መፍትሄዎች እንፈልጋለን። ያ ኮንፈርት ካልሰጠሽ እንፈልጋለን። እኔ አንቺ እንድትጨነቂ አልፈልግም። ሌላ መፍትሄ እኮ ምን አለሽ? እኔ ወይ ማግኘት ነው በቃ ብቻ አለምን አራኔ ብቻንማ ምን እንደምታደርግ በምን ምንም ላልሆን እችላለሁ እኮ በቃ ካልተፈረሰ እኮ አይጠራም። ምንም ማድረግ አልችልም። አሁን አማራጮችን መፈለግ ነው። አሁን ልጅቷንም ዝም ብለን በደመ ነፍስ አንስተን ብንወጣ ለልጅቷም ጥሩ አይሆንም አይደለ? እሱማ ልክ ነገር ይመጣል ብለህ ታስባለህ? ልጅቷን እንኳን ጠልፈና እኔ እንደዛ አድርጌያለሁ እኮ ምንም አልሆነችም። በቃ ወስጄ እኮ ቤት ያርጌ ከማዘርጋ እንትን ብያለሁ እኮ። እኔ ቤተሰቡ ላይ ያውቃል እኮ ይሄን ነገር ቤት ወስጃታለሁ እኮ። ልጅቷን ስትታመም ቢኒ የሰጠሁት ውስጥ ነው የገባሁት። በቃ ቢኒ በደንብ እናስብበት። ይሄ ነገር የማይሆን አካሄድ ከምንሄድ በደንብ እናስብበት። እኔ ከዚያ አቅጣጫ ነው እየፈራሁ ያለሁት። ለማንም አስቤ አይደለም፣ ለሷም አስቤ አይደለም፣ ግን ለህፃኗ አስባለሁ። ምክንያቱም እቺ ልጅ ገና ምንም ማታቅ ልጅ ነች። ጣፋንታዋን እያበላሸችባት ነው። እኛ ቢያንስ ከሷ የተሻለ ሆነን ማሰብ አለብን። እኛ የምንፈልገው የነበር ወይ እኛ እንድትተወን ነበረ፣ ግን አልተወን ስላለች ነው አሁንም እንደዚህ እያደረግን ያለ ነው። አንተ የሚገባህን ስላላገኘህ ነው አይደለ? ቢኒ እንደዚህ እያደረግን ያለ ነው። ስለዚህ በቃ ወይ ትንሽ ጊዜ እንተዋትና ከዛ ምን እንደምትወስን ደግሞ ለሷ እንስጣት ወይ ጊዜ። እሷ ደግሞ ትመጣብናለች። እኛ ብንተው በቃ ወስና ትምጣ። ከዛ እኛ አማራጭ እናስቀምጣለን። ተዘጋጅ ታድል ነው የምንሰጣት እንድትዘጋጅ ማለት። ከዛ ደግሞ ወይ ሰዎችንም የህግ ባለሙያዎችንም እንጠይቅ እኛ ቀድመን
ማለት ምን አይነት ነገር እንደሚያስጠይቃት ወይ እኛንም ምን ማድረግ እንዳለብን ምናምን ቀድመን ነው አይመስልም? እሺ የህግ ባለሙያ መጠየቁ እኔ ያን አማራጭ ጥሩ ሐሳብ ይመስለኛል። እነሱን ጠይቀን እንወቅና በዚህ አቅጣጫ እንዲህ ብናደርግ ምን ይመጣብናል? ወይስ እንደዚህ እሷ ላይ እኛ ላይ እኮ ምንም አይደርስም። እኛ ከሳሽ ነን እኮ። ለምንድን ነው ይሄን ያህል የምፈራት? እሷም እኮ ልትከሳ እናንተ አሁን አስባችሁ እንኳን ብትተዋት እሷም ልትከሳችሁ ምን ብላ ነው የምትከሰን? እሱም እኮ ልጅቷን ነው የሚፈልገው። ቅመም አልካደም እኮ እንደዚህ ያረጋችሁ። እኔም እኮ እውነቱን ልወቅ እኮ ነው ያልኩት። የኔ ቆንጆ እንጃ በቃ እሺ ቢኒ በቃ እስቲ እናወራለን። እሺ ነይ በቃ አመጣሻት ዛሬም ልጅቷን ታሳዝናለች። የምር በጣም ነው ታሳዝናለች። እስቲ ቀን አድርገት እጇን ወጭላት ሲወደለም እንደዚህ ያደርግላት እንትን ብላ ተጨንቋታል። አይ ደህና ነሽ? አይ ትስቃለሽ ደግሞ ደስ ስትል ስትስቅ። ደህና ነሽ የኔ ሚጢጢ? አይ የምር በጣም ነው ደስ የምትለው እና እዩ የማይሆን ንግግር በቅድሚያ አንድ ቀጥታ ቀጣዮችን መናገር እፈልጋለሁ። እሺ ግን ለውሳኔ እንደጠራኸኝ ተስፋ አደርጋለሁ። ለጭቅጭቅ አይደለም ለውሳኔ ነው የጠራሁሽ። ውሳኔን ላሳውቅሽ ነው የጠራሁት። እሺ ማለት ከኔ ጋር እንደሚሆን ምን ሊሆን ይችላል ካንቺ ጋር? እሺ እዩ እሺ ንገረኝ። ምን አለ መሰለሽ እዩ እቺ ልጅ እኔ እንዳባት ህግም ሊያዝብኝም ሊፈርድብኝ የሚችለው አሁን አንቺ በምን ተማምነሽ ይሁን አላውቅም፣ እኔ ማንን ተማምነሽ ይሁን አላውቅም። እዩ እኔ ለዚህች ልጅ ማድረግ ያለብኝን ነገር የማድረግ ግዴታ ብቻ ነው ያለብኝ ብዬ ነው የማስበውም ነው። አንቺ ፍላጎትሽ ከሆነ እኔ ፍቅረኛዬ ናት ሀይሚ ታውቂያለሽ አይደለ? የልጄም እናት ናት ታውቂያለሽ አይደለ? ስለዚህ ሀይሚን እኔ አፈቅራታለሁ። ከሀይሚ ጋር ህይወቴን ነው መምራት የምፈልገው። ያ ነው እውነታው። ካንቺ ጋር ላደርግ የምችለው ካንቺ ጋር ሊኖረኝ የምችለው ግንኙነት ሊኖር የሚችለው ከሷ ጋር ያለው ግንኙነት ብቻ ነው። ለሷ ማድረግ ያለብኝን የማድረግ ግዴታ ብቻ ነው ያለብኝ። አይ ገብቶሻል አይደል? ምንም ባልተጨበጠ ነገር ገና ልጅ እናት ምናምን ብለ እያሰብኩ ግን እዚች ጋር ያለችው ልጅ እንድትጎዳት ደግሞ እኔ ያልጎዳት አሁን እሺ እንደዛ የምታስቢ ከሆነ ልጅቷን ትንሽ ትደግ ከፍ ትበል ጡት መጥባት ትጨርስ የዛ ሰዓት ላይ ከኔ ጋር መሆን ግዴታ ነው ያለባት ብለሽ የምታስቢ ከሆነ አምጥተሽ ለኔና ለሃይሚ መስጠት ትችላለሽ። ከኔ ጋር ማደግ ትችላለሽ። እንደ አባት እኔ ልጅቷን ማሳደግ እችላለሁ ድብና አድርጌ። ግን ደግሞ በዚህ መሃል ላይ ይሄ ችግር ተፈጠረ፣ እቺ ልጅ እኔ ህይወት ላይ መጣች ማለት ሃይሚ መለየት አለብኝ ማለት አይደለም። ይሄን እንድታቂ ፈልጋለሁ። ሁለት ደግሞ ከሃይሚ ጋር ያለሽን ባውንደሪ በጣም እንድታራርቂ ፈልጋለሁ። ያለሽን ገደብ አይደለም ልክ ነሽ፣ ምንም አያገናኝሽም። ግን ደግሞ እንደዛ የምታስቢ ከሆነ ሃይሚን ለምትናገሪያቸው ነገሮች መጠንቀቅ አለብሽ። ሃይሚን ስሜታዊ እንድታረጋት አልፈልግም። ተጠነቀቅለት የሚችለው ያ ሰው ለኔ ሲተናቀቅልኝ ብቻ ነው። ስለዚህ እኮ ይሄ እንትን አሁን አዩ ወሬዎችሽ ማለት ነው ሰውን እንትን ውስጥ ነው የሚከተው። ላይክ መጀመሪያ እኔን እንትን እያልሽ ነበረ ትላንትና ልጅ የሆነ ነገር ምናምን ብለሽ በሱ ልታስሪኝ የሞከርሽ ነበር በልጁ ምክንያት። ሁለት ደግሞ ሃይሚንም ልጅ ያለው ሰው ምን ይሰራልሻል ምናምን አይነት ሙድ እያወራሻት ነበረ። ስለዚህ ያ ነገር ልክ አይደለም እኮ ያ ነገር ልክ አይደለም። ለሚሰማኝ ነገር ነው እዛ ጋር የምናገረው። ምክንያቱም እናንተ ታውቃላችሁ በጣም በብዙ ሰው ስለተከበባችሁ ብቻ እናንተ ልክ ናችሁ ማለት አይደለም። በሰው ስለተከበብኩ ምናምን አይደለም ማለት አይደለም። እኔ ደግሞ የተሰማኝ ነገር የምናገር መብት አለኝ አለ። እሺ የተሰማሽን ነገር ተናገር አይደል? አሁንም መናገር እኮ ትችያለሽ። እኔ ደግሞ የተሰማኝን ነገር እነግርሻለሁ። ታለቅስ ነው። እሺ በቃ እንደዚህ ምን ነው ጨክን ልቤ ከርታታው በእንባ ተሸኘች ብርሃኔ።
ሳቀች። በቃ አታልቅሽ እሺ። እኔማ በጣም ነው የምታሳዝነኝ። ለዛም እኮ ነው እንደዚህ አይነት ውሳኔ የምወስድ። እጄን ያዘችኝ። ለያዛት ነው ግን ያው እውነቱን ነው እየነገርኩሽ ያለሁት። ሚጢጢ አንቺ ሚጢጢ ምን እያየሽ ነው? እና እያወራሁሽ ያለሁት ያንን ነገር ነው። ለዚህ ልጅ መክፈል ያለብኝም በሙሉ ነገር ከፍላለሁ። ምን እላለሁ ግን አንቺ እኔውት ላይ ነሰሰሪ ነሽ ማለት አይደለም። ገብቶሻል አይደል? እኔ ካንተ ጋር የምታገናኘኝ እንችል ናታይችል ማለት ካለች ድረስ እኔ እናንተ ነገሮች አሉ አይደል? እሷን ፈልጌ አንቺን አልፈልግሽም ማለት ደግሞ አትችልም። ልጅቷን ፈልጋለሁ አንቺን ግን አልፈልግሽም ማለት መብቴ ነው። ይሄ መብቴ ነው። ሰው ካልፈለክ ልጅቷን ማለት ነው። ስለዚህ እንደዛ እኮ ሊና አይፈቅድልኝም እንጂ እኮ እሺ ብዬ መተው እኮ እችላለሁ እኮ። እኔ የማደርግልሽ ነገር አሁን በጥሩ እንኳን ለማሰብ ለምንድን ነው የማትሞክሪው? እኔ እኮ ምን አገባኝ ማለት እኮ እችላለሁ፣ አቅቶኝ አይደለም። ግን ማድረግ ያለብኝን ነገር በሙሉ ለዚህች ልጅ አደርግላታለሁ ነው እያልኩሽ ያለሁት። እናንተ ምንም የማይባባቻን ማለት ምንም በቃ አይምሮትን ምን እንዳዞሩ ራሱ አላውቅም። ብቻ ምንም አላዞሩ። አንቺ ነሽ እየዞረብሽ። እኔ እኮ እውነቱን ነው የነገርኩሽ። የምሬን ነው። እኔ እውነቱን ነው የነገርኩሽ።